ሁሉ ነገር ዝግት ሲል የሚሰማችሁ ስሜት ይቺ ልጅ መጀመሪያ በጣም ልጆቹን ለሱ ስትሰጥ በጣም ተናድጄ ነበር። ከዛ ደግሞ እየቆየው ደግሞ እናቲቱ ስታለቅስ ምናምን እሷም የማታውቁት ነገር አለ ምናምን ስትል ደግሞ እንደገና እውነት አቢዩዝ ተደርጋ ሊሆን ይችላል ምናምን። ኦኬ እሱን ተውት። ጀርመን ህግ የሚያውቅ ሰው ይኖራል ብላችሁ ትንሽ ለአንድ ሰከንድ እንኳን ለምን አላሰባችሁም? ልጅሽን በፈለግሽ ሰዓት ማየት ትችያለሽ። አንቺ ከፈለግሽ ቀን ወስነሽና በዚህ ቀን ልጆችን መውሰድ አለብኝ ብለሽ ካሰብሽ ቀጠሮ ካስያሽ መውሰድ ትችያለሽ። ፍርድ ቤት የሄድሽው አንቺ በራስሽ ኃይል ነው ብዬ ነው የምነግርሽ። ምክንያቱም ፍርድ ቤት ራሱ ወደ ገንዳምት ነው አይደል የመለሳቸው። አሸነፍኩ መጀመሪያ ሰጠሁት ያሳድግ ልጆችን አልሽ። አሁን ደግሞ አሸነፍኩኝ። አንቺና እናትሽ በጣም በውሸት እንደዚህ ሞላችሁ። ታሳፍራላችሁ። ከምር ህግ የሚያቅሰዋለሽ ጀርመን ሀገር ላይ